አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን በባሌ ሀገረ ስብከት በአባሳ ወረዳ በአሳኑ ደብረ ገነት ቅዱስ ዮሐንስ ቤተክርስቲያን ዋና አስተዳዳሪ ቀሲስ መላከ ምሕረት ተሾመ አይችሉ፣ በአጋርፋ ወረዳ በአሳኑ ቅዱስ ዮሐንስ ቤተክርስቲያን ስብከተ ወንጌል ኃላፊ ቀሲስ ሀብታሙ ግዛው፣ ክቡር መምህር ኢንስፔክተር አሰግድ ተካ የጅማ ሀገረ ስብከት ስብከተ ወንጌል ኃላፊና የመንግስት ሰራተኛ፣ እንዲሁም የደብራትና የቤተ ክርስቲያን ሰባኪያነ ወንጌል፣ መምህራነ ወንጌል እንዲሁም ደግሞ እንደ መላእክት ስርዓት የምታገለግሉ አባቶቼ ካህናት፣ ለተልእኮ ምስጢር የምትሰፋጠሉ ወንድሞቼ ዲያቆናት፣ ሺህ በርድ የደፋባችሁ አባቶቼና